አባታችን ለየት ያደርገዋል የምልበት ምክንያት ለኔ የወላጆች ፕሮግራም ተዘጋጅቶ ሄደን አንደኛ ከ1 እስከ 3 የወጣ ተማሪዎች ሲሸለሙ እናለቅሳለን። ለምን ተሸለምንም ብለን ማለት ነው። ለምን አልተሸለምንም ብለን በጣም እናለቅሳለን። ይሄንን ብላችሁ ከ1ኛ ክፍል እስከ ምናልባት 5ኛ ክፍል ምናምን ድረስ ሊሆን ይችላል ያደረገው። ምን ያደርጋል? ለአስተማሪዎቻችን በድብቅ ሽልማት ወይም ስጦታ ይገዛና ይሰጣቸውና ሸልሟቸው እናንተ የተለያችሁ ተማሪዎች ናችሁ እዛ መድረክ ላይ ተሸለማችሁት ለብቻው ምናምን ይልና ቪዲዮ ካሜራ አዘጋጅቶ ምናምን ይቀርጸናል። ከዛ የራሱን ደግሞ ደስ እንዳለው ምናምን ነገር የራሱ ደግሞ ስጦታ ይሰጠናል። መስዋዕቱላ በቦርሳ ይዞ የሚሄድ አባት ነው ያለን። ኖርማል መጸዳጃ ቤት እምቢ ብለን ስለምናስቸግር ምናምን በቃ ማለት ያን ያለው ፍቅሩ ድሮ ማለት ይሄ አባት እንደዛ ያደረገብኝ ነው ማስበው። የሚገርም አባት ነው፣ ተጫዋች አባት ነው። በየሄደበት በቃ እንደ ቦርሳው በዛ በልጅነታችን እድሜያችን ከኛ ጋር ነው ማሳለፍ የሚፈልገው። ከሌላ ሰው ጋር ብዙ ማሳለፍ ፍላጎት የለውም። ከጓደኞቹ ጋር ምናምን የሚል ሰው አይነት አይደለም ብዙ። እኛ ግን በየቦታው እንደ ቦርሳው ይዞን ታዩናላችሁ። ህፃን በተለይ የሱ ጓደኞች ምናምን በቃ እንደ ምንድነው ዩኒፎርም እንኳን ለብሰን እሱ መዝናናት ካማረው ከነ ዩኒፎርማችን ከትምህርት ቤት አምጥቶ መዝናኛ ቦታ ከነ ዩኒፎርማችን ታዩ ትችላላችሁ። በጣም በጣም ነው የምንወድቅ። እድሜ ጤና ይስጥክ። ከዚህ በላይ አንተን ለማስደሰት ያብቃል። ይህ ጅማሮ ነው እና ኑረልን።